ሸወደኝ አታለለኝ ጠዋት ቤተ ክርስቲያን ተሳልሞ ነበር አታለለኝ የልጅነት ባሌ አብረን እናረጃለን ብሎኝ ነበር አምኛው ነበር ይህ የልጅነት ህልሟን የተነጠቀች አንዲት ሚስት ሐዘን ነው ከትምህርት ጓደኛዋ ከዩኒቨርሲቲ ወዳጇ ከትዳር አጋሯ ከሶስት ልጆች አባቷ በድንገት መለየት የፈጠረው አስደንጋጭ ሐዘን ለቤተሰቡ መልካም ለጓደኞቹ መካሪና ቀና ለስራው ታማኝ ብሎም ታታሪ የነበረው ጋዜጠኛ ሳህለ ገብርኤል ይትባረክ ሰኔ 19 ቀን 2018 ዓ.ም ማለዳ 11 ሰዓት ላይ የስፖርት ትጥቁን አሟልቶ ትንሽ ዱብ ብዬ ስፖርት ሰርቺ ቃሊቲ ገብርኤል ተሳለሜ ልመለስ ብሏቸው ከቤቱ ወጣ ማሬ እንዳታረፍድ ልጆችን ትምህርት ቤት ታደርሳለህ አለች ሚስት ሳህለ መለሰ አሁኑኑ መጣሁ ተኝታችሁ ጠብቁኝ አለ ከቤቱ ሲወጣ የውሃ ማጠራቀሚያው ሮቶ ባዶ መሆኑን አየ ማለፍ አልቻለም ውሃውን ሞልቶ እያሟሟቀ ወደ ገብርኤል ቤተክርስቲያን አመራ የሚወደውን ገብርኤል ተማጽኖ ወደ ቤቱ መልስ ጀመረ ዱብ እያለ ነበር ፍጥነቱን ቀንሶ ዝግ እያለ መራመድ ሲጀምር መንገድ የሚያጸዱ እናቶች አዩት ሰላምታ ሰጥቷቸው አለፈ ግን ብዙ አራቀም ትንሽ አለፍ ብሎ በቆመበት ወደቀ መንገድ የሚያጸዱ እናቶች በድንጋጤ ወደሱ ቀረቡ ያዩትን ማመን አቃታቸው ለናደራችሁ ብሏቸው ያለፈው ሳህለ ገብርኤል ይትባረክ ሌላ ሰው ሆኗል ሰው ጠሩ ቤተሰቦቹም ተሯሩጠው ደረሱ ሳህለ ገብርኤል ግን ህይወቱ አልፋለች ትውልድና እድገቱ በጎጃም ቢቸና ነው ገና በ18 ዓመቱ የፌደራል ማረሚያ ፖሊስን በመቀላቀል በሙያው ከፍተኛ አስተዋጽኦ ሲያበረክት ቆይቷል በዛው ተቋም ያለም ከህግ ማስከበር ስራው ጎን ለጎን የልጅነት ህልሙ የሆነውን የጋዜጠኝነት ሙያን በመማር ያለመውን አሳክቷል በባህር ዳር ዩኒቨርሲቲ በጋዜጠኝነትና ኮሚዩኒኬሽን ትምህርት ቤት የመጀመሪያ ዲግሪውን የተከታተለው ሳህለ ገብርኤል ይትባረክ በዩኒቨርሲቲ ቆይታው ባለው ተሰጥኦ ኪነጥበባዊ ስራዎች ላይ በንቃት በመሳተፍ ይታወሳል በድንገት ሰኔ 19 ቀን 2018 ዓ.ም ህይወቱ ያለፈው ሳህለ ገብርኤል ይትባረክ ወዳጅ ዘመድ የሥራ ባልደረቦቹ በተገኙበት ሽኝት ተደርጎለታል ይህ የሚስት ሐዘንም እዚህ ላይ የተሰማ ነበር እሱም ያምርበት እንኳን ደህና መጣችሁ ሲል ነበር አያምርበትም ዛሬ ሸወደኝ አታለለኝ ጠዋት ቤተ ክርስቲያን ተሳልሞ ነበር አታለለኝ የልጅነት ባሌ አብረን እናረጃለን ብሎኝ ነበር አምኛው ነበር ፌስቡክ ላይ ሲጽፍ አማከረኝ ምነው ማርያም አልኩትኝ ውስጤ ጻፍ አለኝ አሳየኝ ጽሑፉን እሺ እንዳልኩ አልኩትኝ ኮሜንቱን አነበብኩኝ ስለ ጀግንነቱ ስለ ደግነቱ ስለ ሩቅ አሳቢነቱ ኮሜንት ጽፈውለታል ደስ አለኝ የኔ ጌታ ሰው ይወደዋል አልኩኝ ሰው አያስቀይምም በውስጡ ቂም አያውቅም ቤተሰብ አሳዳጊ ልጅ አሳዳጊ ነው እናቴን ይጦራል እናቱን ይጦራል ወንድም እህቶቹን አስተማሪ ነው ሌት ነው የሚገባ ጓደኞቹ ጋር ይገናኛል ልጆቹን ክፋስ ለምዷል እንዳይተኙ በጊዜ ነው የምመጣ ይላል አታለለኝ ጠበቅኩት አታለለኝ በማረሚያ ቤት በነበረው የፖሊስነት ህይወት ደስተኛ እንደነበርና ተቋሙ የልጅነት ህልሙን እንዲያሳካ መንገድ እንደሆነው ከጥቂት ቀናት በፊት በግል ማህበራዊ ሚዲያ ገጹ ላይ ለጥፎ ነበር የጋዜጠኛ ሳህለ ገብርኤል ይትባረክ ህልፈት በአጭር የተቀጨ ታላቅ ተስፋ ነው